ቤተ እምነት በባለፉት የተለያዩ ዘመናት ሲወርድ ሲዋረድ የመጣው ሰው በሰውነቱ ሰው በቦታው የሚነገርለት የሚገለጽበት ለፈጣሪው የሚገዛበት ቦታ ነው። የባቲን ትልቁ መገለጫ የሚያደርገው እምነታችንን በሁላችንም እንደሚያዘን ከየትኛውም አካባቢ ለአስተማሪነት የሚበቃ አብሮነት፣ እህታማችነት፣ ወንድማማችነት ሰውን በሰውነቱ ብቻ የሚያከብር አካባቢ በመሆኑና ይሄን ዕለት በቤተ እምነታችንም እድሳት መርሃ ግብራችን ይሄ ስናከብር ይሄ እምነታችን የሁላችንም መገለጫና የሁላችንም የእምነት ቦታ መሆኑን በዚህ አጋጣሚ በሰውነታችን ብቻ ልገልጽላችሁ እወዳለሁ። የባቲ ህዝብ ሀብት የሆነ ቤተክርስቲያን ተሰርቶ ተጠናቆ በዛሬው ዕለት ምርቃት እየተካሄደ ነው የሚገኘው። በዚህም ዕለት የእስልምና አባቶች፣ የፕሮቴስታንት አባቶች፣ የሀገር ሽማግሌዎች ሁላቸውም ተገኝተው ተሳትፈው በዓሉን በዓል አድርገው እያደመቁት በዓሉ በዓላችን ነው፣ ደስታችሁ ደስታችን ነው ብለው እያደመቁ እያከበሩ የሚገኙበት በዓል ነው። ትልቅ በዓላችን ነው። እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት ፈልጋለሁ። ባቲን ከተማ እንደምናውቃት ትንሿ ኢትዮጵያ ናት። አብዛኛው አብሮነት ባቲ ላይ የጥንት ከተማ ናት። አዲስ አበባ ጋር ሁሉ የተመሰረተች ከተማ ከመሆኗ የተነሳ ህዝቡ የሰለጠነ ህዝብ ነው። በቋንቋ በሃይማኖት ሳይል ላይ እስካሁን ድረስ እኔ እንኳን እስከማውቀው ከ32 ዓመት በላይ አብረን በቦርድ እየሰራን ነው። ሶስቱም እምነት የወንጌላዊ አብያተ ክርስቲያናት ካውንስል የእስልምናና የኦርቶዶክስ ባንድ ላይ እየሰራንም እያገለገልን እንገኛለን። እስካሁን ድረስ ችግርም ተከስቶብን አያውቅም። አብሮነታችንም ከዚህ በበለጠ የሚቀጥል እሳቤ አለኝ ብዬ ነው የማስበው። የባቲ የእስልምና እምነት ተከታይ ማህበረሰብ የሚያስገርም አቀባበል አደረገልኝ እንድንቁኛል። መጽሐፋችን ምን ይላል? ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተም አድርጉላቸው ይላል። የኛ መጽሐፍ ቅዱሱ መጽሐፍ ትልቁ መጽሐፍ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። አሁን እና አህመድ ይሄን ሰጥተው አረኩም። የዚህ ጥቅም አናሳ መስሎ ነው የታያቸው እኔ እንደገባኝ። ስለዚህ በእነሱ ሰው ሊያደርግላቸው የሚመኙት በባህላቸው ቢያደርግላቸው የሚወዱት ሌላ ልብስ አለ፣ ሌላ ትጥቅ አለ አይደለ? ቅድም እንዳያችሁ ታው። ስለዚህ ዛሬ ያሳያችሁት ወንድሞቻችን፣ ዛሬ ያሳያችሁት ልግስና ለኢትዮጵያውያን በሙሉ ትልቅ ትምህርት ነው።